እንኳን ተወለደ ተወለደ። ሰላም ሰላም ውድ የሜሎቪያ ሚዲያ ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ። እንግዲህ በድጋሚ ወደ እናንተ መተናል። ሰሞኑን እንግዲህ የጌታችንና የመድኃኒታችን ኢየሱስ ክርስቶስ የልደት መታሰቢያ በዓል ደርሷልና እሱን ሰሞኑን እናከብራለንና አንድ የተለቀቀ መዝሙር አለና የክርስቶስን መወለድ የጌታችንና የመድኃኒታችን የኢየሱስ ክርስቶስን መወለድ ምክንያት በማድረግ አንድ የተለቀቀ እጅግ ገራሚ መዝሙር አለና እሱ ወደ እናንተ ይዘላችሁ መተናል። መላው የክርስትና እምነት ተከታዮችን እንኳን አደረሳችሁ ማለት እወዳለሁ። ይሄንን ደግሞ ለምትወዱት ጓደኛችሁ፣ ለምትወዱት ቤተሰባችሁ፣ ለምትወዱት ዘመዳችሁ እንኳን አደረሰ ስትሉ ሼር እንድታረጉለት እንድትልኩለት በአክብሮት ተጠይቃችኋለሁ። እንግዲህ ዛሬ ይዤላችሁ የመጣሁት መዝሙር ትንሽ ለየት ያለ መዝሙር ነውና አንቾዬ የሚባል ቅኝት የያዘ በዘማሪ ያቤጽ ሰለሞን የተሰራ እጅግ በጣም ደስ የሚል መዝሙር ነውና እንኳን ተወለደ እያለ የክርስቶስን መታሰቢያ በዓል አስመልክቶ ስለ ኢየሱስ ክርስቶስ የሚያወራ ስለ ኢየሱስ ክርስቶስ አዳኝነት የሚያወራ ስለ ኢየሱስ ክርስቶስ ቤዛነት የሚያወራ ድንቅ መዝሙር ነው። እሱን ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ ያቤጽ ሰለሞንን በብዙ መዝሙሮቹ እናውቀዋለንና በቅርቡ ደግሞ አልበም ወደኛ አድርሶልናልና እጅግ በጣም ደስ የሚል አልበም ወደኛ አድርሶልናልና እጅግ የተወደደ ዘማሪ ነው። ምናልባት ያቤጽ ይሄንን ቪዲዮ የምትመለከተው ከሆነ በጣም እንወዳለን፣ በጣም እናከብራለን። እንግዲህ የሜሎቪያ ፋሚሊዎች እስቲ እንኳን አደረሳችሁ እያልኩኝ ይሄን መዝሙር አብረን እንከታተል። ይኸውላችሁ ጀመረ። የአንቾዬ ይዘት ያለው መዝሙር ነው። አንቾዬ ዜማ ያለው መዝሙር ነው። መግቢያው ራሱ እንዴት ነው የሚያምረው! በጌታ በጣም የወደድኩት መዝሙር ነው። እንኳን ተወለደ የዓለም ቤዛ የዓለም መድን መድኃኔዓለም የቀጠለው ዘመን በክርስቶስ የቀጠለው ዘመን የብርሃን ሆኗል። ልዑል ተወለደ በልደቱ ሰበብ ኃጢአት ተወገደ። ልዑል ተወለደ ከሰማይ ወረደ በልደቱ ሰበብ ሕይወት ለኛ ሆነ። እንኳን ተወለደ ተወለደ። በጣም የሚያምር ሙዚቃ ነው እውነት። እንግዲህ ያቤጽ በቅርቡ በጣም ደስ የሚል አልበም ወደኛ ደርሶልናልና እጅግ የተወደደ ዘማሪ ነው። እሺ ከዓለም ወርዶ ለፍጥረት ሊደርስ ለአዲስ ኪዳን ሊያሰናዳ ክብሩን ትቶ የአብ ልጅ መጣ። መድኃኔዓለም መጣላለ ለምስራች ምስራት ሊያበስር ትውልድ ወጣ ሆ እያለ ከጨለማ እያመለጠ መድኃኔዓለም መጣላለ ለምስራች ምስራት ሊያበስር ትውልድ ወጣ ሆ እያለ ከጨለማ እያመለጠ በኢየሱስ ክርስቶስ የዳንበትን ኢየሱስ ክርስቶስ የሰራውን የቤዛነት ስራ የሚያሳይ መዝሙር ነውና በመሲሁ ልደት ለፍጥረታት መልካም ልደት ሆኗል። አምላክ ለሰው መዳን ዝቅ ብሎ ትቶ የሰው ልጅ አክብሯል። ልዑል ተወለደ በልደቱ ሰበብ ኃጢአት ተወገደ። ልዑል ተወለደ ከሰማይ ወረደ በልደቱ ሰበብ ሕይወት ለኛ ሆነ። እንኳን
እንኳን ተወለደ ተወለደ ተወለደ። ምን አይነት ሙዚቃ ነው ግን በጌታ la 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 la. የአምላክ ጣሩ የጀመረበት ከዓለም ወርዶ ለፍጥረት ሊደርስ ለአዲስ ኪዳን ሊያሰናብተን ክብሩን ትቶ ያው ልጅ መጣ። ምን አይነት ግጥም ነው? እሺ መድኃኒዓለም አሆ መጣላለ ለምስራች ብስራት ሊያበስ ትውልድ ወጣ አሆ እያለ ከጨለማ እያመለጠ መድኃኒዓለም መጣላለ ለምስራች ብስራት ሊያበስ ትውልድ ወጣ አሆ እያለ ከጨለማ እያመለጠ እንኳን ተወለደ ዘማሪ ያቤት ሰለሞን እጅግ በጣም የተወደደ መዝሙር ወደኛ አድርሶልናል። ይሄ መዝሙር ከተለቀቀ አንድ ቀን ሆኖታልና እየገባችሁ እሱ ቻናል ላይ ተለቋል ሙሉ መዝሙሩና እየገባችሁ መዝሙሩን እንድታዩ ኮሜንት እንድታረጉ ላይክ እንድታረጉ አበረታታችኋለሁ። በዚህ አጋጣሚ ዘማሪ ያቤት ሰለሞን ይሄን ቪዲዮ ምናልባት የምታየው ከሆነ እጅግ ላንተ ያለና አክብሮት ላንተ ያለን ፍቅር በዚህ አጋጣሚ መግለጽ እንወዳለን። እጅግ በጣም የተወደደ ዘማሪ ነው። እንግዲህ ውድ የሜሎቪያ ሚዲያ ተከታታዮቻችን እንግዲህ ይሄ የበዓል ስጦታ ማለት እንችላለንና ለወዳጅ ዘመዶቻችሁ ይሄንን ቪዲዮ ሼር እንድታደርጉ ለምትወዱት ለምታከብሩት ሰው እንኳን አደረሰ ስትሉ እንድትልኩለት በአክብሮት ተጠይቃችኋለሁ። እንግዲህ በቀጣይ በሌላ መዝሙር እንገናኛለን። እስከዛው መልካም ጊዜ። ወዳችኋለሁ።